ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ተመልሼ መጥቻለሁ። ያው መለስ ቀለስ አልኩባችሁ መሰለኝ ዛሬ። ለነገሩ አንዴ ነው የመጣሁት እና ማለት ነው ቡቡዬ ቲክቶክ ላይ የሆነ ነገር ሼር አድርጓልና ስቶሪው ላይ ማለት ነው ክብር ከፍቅር ይቀድማል፣ አክብረሽ ስላስከበርሽኝ አመሰግናለሁ ብሏል። እና ደግሞ የሆነ ዘፈኖቹ ምናምን ትንሽ ግራ ያጋባሉ እና ለቡቡዬም ለሀይሚዬም ትንሽዬ መልእክት ላስተላለፍ ነው የመጣሁት። እና አንደኛ እንደዚህ ስትሆኑ ስለናንተ ምን ያህል ሰው እየታመመ እንደሆነ፣ ስለናንተ ምን ያህል ሰው እያዘነ እንደሆነ፣ ስለናንተ ምን ያህል ሰው እየተጨነቀ እንደሆነ ልትረዱና ልታውቁ ይገባል። እና በእርግጥ ያው ህይወትን የምትኖሩት እናንተ ናችሁ። እኛ ስለፈለግን ወይም ደግሞ እኛ ስላልን ወይም ደግሞ ኦዲየንስ ስለፈለገ ማንም ሰው ስለፈለገ አይደለም። ህይወትን የምትኖሩት እናንተ ሁለታችሁ ናችሁና እንደው ቢያንስ በቃ ቢበቃችሁ በቃ ጋብ ስጡን ደግሞ። ምክንያቱም እግዚአብሔርን ያይቻለሁ ልጆቹ ሲያለቅሱ ምናምን ልጆቹ ታመው ሆስፒታል ገብተው ምናምን የሆነች ልጅ አይቻለሁ። እና ይሄ ሁሉ ለምንድን ነው? ለእናንተ ፍቅር፣ ሰው ማፍቀር፣ ሰው መውደድ። እኔ በጣም የሚገርመኝ ነገር እንደው ባልና ሚስት እንዴት ይፈቀራል ብዬ እስከሚገርመኝ ድረስ ማለት ነው። እና ስለ እናንተ ምን ያህል ሰው እየታመመ እንደሆነ አስቡ። ምን ያህል ሰው እየተጨነቀ እንደሆነ አስቡ። እና እባካችሁ የእውነት ይበቃል፣ ይበቃል በቃ ባይ ነኝ። ምክንያቱም የእኛ ሰው እንደሆነ ሲያወርድም አንዴ ነው፣ ሲሰቅልም አንዴ ነው። የሚወዳችሁን ኦዲየንስ፣ እንደዚህ የሚጨነቅላችሁን ኦዲየንስ እንዳታጡት። እንደዚህ የሚርገበገብላችሁን የሚያለቅስላችሁን ኦዲየንስ እንዳታጡት እግዚአብሔርን። ምክንያቱም እናንተ እጅግ በጣም ተወዳጆች ናችሁ። እጅግ በጣም በትንሽ ጊዜ ውስጥ ሰው ልብ ውስጥ ከባድ ትልቅ ተጽዕኖ የፈጠራችሁ ልጆች ናችሁና ይሄ ምንድን ነው? የሰው መውደድ ፈጣሪ ጸጋ ሰጥቷችኋል። የሰው መውደድ ሰጥቷችኋል። ይሄንን ጸጋ ደግሞ የታደለ ብቻ ነው የሚያገኘው፣ ከፈጣሪ ብቻ ስለሚመጣ ማለት ነው። እና ተው አታሸብሩን። እውነቴን ነው፣ አታሸብሩን። በጣም እየተሸበር ነው። ያው ነው ስራ እንኳን ቢሆን ቢያንስ ስራ እንኳን ቢሆን በልኩ ይሁን። እኛን ለማሳብ ምናልባት ያው አንዳንድ ሰው የገባው ሰው ብዙ አለ፣ ግን ደግሞ ያልገባው አለ በዛው ልክ። ያልገባቸው ደግሞ እውነት በቃ የሚመስላቸው ሰዎችም ስላሉ ለምን ይጨነቁባችሁ? አያሳዝኗችሁም? ተዉ። ቡቡዬም ሀይሚዬም። ሌላ ደግሞ ምን ልል መሰላችሁ የፈለኩት፣ ሀይሚዬ የኔ ቆንጆ፣ የኔ ስማርት፣ የኔ ሴት፣ የኔ አስተዋይ፣ የኔ መልካም፣ የኔ ልባም ሴት፣ ልባም፣ አስተዋይ፣ መልካም፣ አርቆ አሳቢ፣ በክብርሽ ማትደራደሪ፣ ሚዲያ ላይ ላሉት በጠቅላላ ኢትዮጵያም ከኢትዮጵያም ውጭ ላሉት ሴቶች በጠቅላላ ክብር ምን እንደሆነ አስተማሪ ሴት ነሽ አንቺ። ክብርን ታስተምሪያለሽ። እውነቴን ነው። ከአንቺ ብዙ 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 ሰው ብዙ ነገር ይማራል። ብዙ ነገር መማር ይቻላል። ግን ምናልባት እኔ ያው ሀይሚዬ ትላንትና እንደዚህ የሆነችበት ምክንያት አለ አይደለ፣ ቁራጥነት ምን እንደሆነ፣ ፍቅር ህይወት ወደፊት ምን እንደሆነ ለማስተማር ያደረገችው ነው ብዬ ነው የማስበው። እነሱ ተጣልተው ነው ብዬ አሁንም ቢሆን አላስብም። ተጣልተውም በዚህ ልክ እንደዛ አይነት ንግግርም አይነጋገሩም፣ እውነቱን ስነግራችሁ ማለት ነው። ግን ለአንዳንድ ሴቶች ክብር ነው የምታስተምረው። በቃ እንደዚህ ተልመጥምጠው ለሚኖሩ ሰዎች የሆነ በቃ በትንሽ ነገር ለሚታለሉ የሆነ ብዙ በደል ተበድለው ነገር ግን በጣም በትንሽ ነገር ለሚታለሉ
ሰዎች ብዙ ነገር መማር መውሰድ ይቻላል ከቪዲዮ እና ደግሞም የምትወዱት ሰው ላይ ብዙ የምታፈቅሩት ሰው ላይ መቅበጥም ብዙ ነገርም ያው የምታደርጉት የምትወዱት የምታፈቅሩት ሰው ላይ ነው፣ በእናንተ ላይ ተስፋ በማይቆርጥ ሰው ላይ ማለት ነው። እና ግን እንደው አጋጣሚ ሀይሚሻዬ ማለት ብዙ ቦታ ኮሜንታተሮች ላይም ስላየው ነው፣ ብዙ ቦታ እኔ ጋ ብቻ ሳይሆን ሌላም ቦታ አይቻለሁና ሀይሚዬ ምናልባት እንደው የሰው ምክር አታሎሽ ከሆነ ሲጀመር አንቺ እኔ በበኩሌ ሀይሚዬ በሰው የምትመራ ናት ብዬ አላስብም። እስከዛ ድረስ እንደማቃት እስከዛሬ ድረስ ብዙ አመታቶችን አብረን ኖረን አለ እንግዲህ ኦሬዲ ወደ 3-4 አመት ማለት ነው። ግን ሀይሚዬ እስካሁን ድረስ ሰው ሌሎች ሰዎች በእሷ አይዲያ ሲመሩ ነው እንጂ ሀይሚዬ በሌላ ሰው አይዲያ ስትመራ ወይም ደግሞ ሀይሚ በሌላ ሰው ሀሳብ ስትሄድ አይቻታል፣ ሰምቻት አላቅም። ምናልባት ግን አሁን ወዳጅ መሳይ ጠላቶች አሉና እንደው በመካከላችሁ እኔ እውነቱን ነው የምነግራችሁ፣ እዩን ጠርጥሬያታለሁ ማለት ሀይሚን ያሳመነችበት መንገድ አለ። ምክንያቱም እነሱን አበጣብጣ እዩ ራሱ አሁን ደስተኛ ሆና እየኖረች ነው ያለችው፣ ፏ ብለው እየኖረች ነው። እኛ ግን እስካሁን ትካዜ ላይ ነን እና እዩ ሀሰን ምናልባት ብዙ ሰው በአይምሮች በጭንቅላትሽ ተጫውተው ከሆነ ወሬ ሰምተሽ ከሆነ የኔ ማር የኔ ወርቅ በጭራሽ በሰው ወሬ እንዳትሄጅ በጭራሽ። እኔ በፊት ገና ተናግሬያለሁ እዩን በቃ ምክንያቱም እዩ የእነሱን ህይወት ለማበጣበጥና ለማበላሸት የዛን አክል ርቀት የሄደች ሴትዮ አሁንም ቢሆን የሀይሚን አይምሮ ለማሳመን የሀይሚን ለማሳመን ብዙ ነገር የማትሆንበት ምንም ምክንያት የለም። እና ምናልባት የሰው ወሬ ሰምተሽ ከሆነ ሀይሚዬ እንዳትሸወጂ አውቃለሁ። በሰው እስካሁን ተመርተሽ አታቂም እና አብሽሪ፣ ሁሉም ነገር ይስተካከላል። ደግሞ ውዶቼ ጨረቃ ፋሚሊ ተረጋጉ። እና ቡቡዬ ያው ክብር ከፍቅር ይቀድማል። አክብረሽ ስላከበርሽኝ አመሰግናለሁ። አይዶና አላቅም ምን እንደሆነ ባይገባኝም ግን ቡቡዬ ተስፋ እንዳቆርጥ አደራ ሀይሚዬ ስለምትወድህ ነው ይህንን ነገር ያደረገችው ብዬ ነው ስለምትተማመንብህ ነው። እና ያልሆነ ውሳኔ እንዳትወስን ወንድሜ። እኔ እንጃ ብቻ እስኪ የዛሬው ቪዲዮ ደግሞ በጉጉት እንጠብቃለን ምን እንደሚፈጠር ምን እንደሚሆን። እንደዛም ሆኖ ግን ያልሆነ ውሳኔ አንተም ብትሆን ያልሆነ ውሳኔ እንደማትወስን ትልቅ ተስፋ አለኝ። ትላንትና ሰምቻለሁኝ ቪዲዮ መሄድን ፈለኩ መጥፋትም ፈለኩ፣ ግን ዋጋ የከፈልንበት ፍቅር ነው። እንደ ቀልድ ይህን ፍቅር ትቼ ዝም ብዬ መሄድ አልፈልግም ብለሃል። ብዙዎችም ደግሞ ሚዲያ ላይ ዛሬ ብሩኬ ከሀገር ሊወጣ ነው አይነት ነገር ነውና እንደዚህ አይነት ጨዋታ እንደማትጫወት ተስፋ አደርጋለሁ። እስከ መጨረሻው ታገስ። ትዕግስት በነገራችን ላይ ጥሩ ነው፣ መታገስ ጥሩ ነው።